ዛሬ የኢትዮጵያ ወታደር ሳይሆን የሊቢያ ወታደር ነው ፋኖ። ወደርሽን ጠላሽን ፋኖ ዛሬ ላይ የሊቢያ ወታደር ነው። ምንም የማያውቁትን የከብት ጠባቂ የሚሆኑት ወጣቶችን፣ ትናንሽ ልጆችን ከ15 በላይ አመት በላይ ያልሆኑ ወጣቶችን ሰብስቦ ረሽኗል ፋኖ። በጣም ያሳዝናል። በጣም እናዝናለን። እንደ ኢትዮጵያ በጣም ነው ልባችን የተሰበረው። ሊቢያ ላይ እንደሆነብን ነው ያደረገው። ሊቢያ ላይ ስደተኞች እንደሚደረጉት ፋኖ ግን በገዛ ቀያችን በጠመንጃ የኢትዮጵያ የኛን የሀገራችንን ልጆች በሚያሳዝን ነገር በጠመንጃ ማለት ነው። ፋኖ ለዘላለም ከትውልድ ልብ ውስጥ አይጠፋም። ለዘላለም ከኢትዮጵያ ትውልድ ልብ ውስጥ አይጠፋም። ፋኖ ያደረገን እንደ ሊቢያ ወታደር እኮ ነው የረሸነን። ፋኖ እኮ በገዛ ሀገራችን እንደዚህ የረሸነን ፋኖ እኮ ነው። እዩት፣ እግዚአብሔር ምስክሬ ነው። ቪዲዮ አለ። ራሱ ንጹህ ፋኖ የሚባለው ራሱ እንደ ሊቢያ ወታደር ማለት ነው። ኦኬ ምን ይባላል? እሺ አሁን በጣም ነው የሚያሳዝነው። በጣም ያሳዝናል። መከላከያ እኮ አይደሉም ልጆቹ፣ መከላከያ አይደሉም። ንጹህ ልብስ ነው የለበሱት። ከመከላከያ ውጭ ናቸው። ምንም መከላከያም አይደሉም ልጆቹ። ዝም ብሎ ወጣቶች ናቸው የተረሸኑት እንጂ የታጠቁ ኃይሎች አይደሉም። ንጹህ ወጣቶች ነው የተረሸኑት። እዚህ ጋር ተመልከቱ፣ ንጹህ ወጣቶች። መከላከያ እኮ አይደሉም ልጆቹ፣ መከላከያ አይደሉም። ንጹህ ልብስ ነው የለበሱት። ከመከላከያ ውጭ ናቸው። ምንም መከላከያም አይደሉም ልጆቹ። ዝም ብሎ ወጣቶች ናቸው የተረሸኑት እንጂ የታጠቁ ኃይሎች አይደሉም። ንጹህ ወጣቶች ነው የተረሸኑት። እዚህ ጋር ተመልከቱ፣ ንጹህ ወጣቶች።